ሰላም ጤና ይስጥልኝ። የኔ ቤተሰቦች ሰላማችሁ ብዙ ይበልልኝ በያላችሁበት። ቤተሰብ ለምንድን ነው ሼር፣ ላይክ፣ ሰብስክራይብ ማታረጉ? እኔ ስህታችሁ አይደለም፣ እኔ ስደት እህታችሁ አይደለም። በጣም ያሳዝናል። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ያበረታቱኝና ዛሬ የመጣሁት በአጭር ቪዲዮ ነው። ያው በማን እንደሆነ የታወቀ ነውና አብርሃም ግን ይሄ እውቀት መስሎት ከሆነ እጅግ በጣም ተሳስቷል። ሴት መቀያየም በእርግጥ አሁን ሴት ቀይሮ አይደለም፣ ግን እነሱን ለማናደር እነሱ የሆነ ነገር በቃ የሆነ ነገር እንዲያስቡ ለማድረግ ነው ብዬ ነው የገመትኩት፣ በእኔ ማለት ነው። እና ይህም ማድረጉ ልክ ነው ብዬ አይደለም፣ ልክ አይደለም። ምንድን ነው ከሁሉም ትቶ ከሁሉም ርቆ ጸጥ ብሎ የብቻውን መኖር ይችላል። ምንድን ነው እያስተማረ ያለው? ምንድን ነው እያየን ያለ ነው? ለምንድን ነው በእንደዚህ አይነት ነገር ላይ እርምጃ ማይወሰደው? ምንድን ነው እየተደረገ ያለው? የእውነት በጣም ነው በቃ እኔ በጣም ነው እነዚህ ዩቲዩበሮች በቃ በጣም የሚያስጠሉ ናቸው። እግዚአብሔርና ሰው እኮ ቪዲዮ የሚሰራው ሰው የሆነ ነገር የሚሰራው ሰው እንዲማርበት አይደል እንዴ? እኛ እንድንማርበት እኮ ነው። እኛ ምንድን ነው እያየን ያለ ነው? መጥፎ ነገር እያደረገ ነው ያለው። እንደዚህ አይነቱ ማስተማር መቅጣት ነው ያለበት። ሴት በቀያየረ ምናምን እሱ የራሱ ጉዳይ፣ ግን ምንድነው ሚዲያ ላይ እያስተላለፈ ያለው? ትምህርታዊ ነገር ነው ማስተላለፍ ያለበት አይደል? በዚህ ልክ እንዴት ነው እንደዚህ አይነት ነገር ነው ያደርገው? በጣም ያሳዝናል። ግን እግዚአብሔር አምላክ ልቦና ይስጥ፣ ወደ ቀልብ ይመልስ። እንደውም አልዳንትም ማለት ይቻላል። በዚህ አይነት አልዳንትም ብንል ጥሩ ነው ብዬ ነው የማስበው። ውዶቼ እንግዲህ ዛሬ በክሪስታል የመጣሁት የሆነ ነገር ተቀባብቻለሁ። በጣም ያሳዝናል፣ ያስጠላልም የአብርሃም ስራ። ሌላው ደግሞ ትንሱ እግዚአብሔር አምላክ ጨርሶ ይማርሽ። ግን ጸበል ብትገቢ መልካም ነው። አሁንም ልክ አይደለሽም ብዬ ነው የማስበው። አንዴ ሰው አንዴ ምናምን ያደርግሻል። እናንተም ቢዝነስ እየሰራችሁ ከሆነ በጣም ያሳዝናል። ዩቲዩበርን እኮ ማመን አሁን በጣም ከባድ ሆኗል እና እውነታማዎች ከሆነ እግዚአብሔር አምላክ ይማርሽ። የውሸት ለገንዘብ ከሆነ በዚህ ልክ ራሳችሁን አውርዳችሁ ገንዘብ እንደዚህ እየሰራችሁ እንደዚህ የምታደርጉ ከሆነ እኛን ምንድን ነው የምታስተምሩት? እና በጣም ከባድ ነው። እግዚአብሔር አምላክ ልቦና ይስጣችሁ፣ ልቦና ይስጠን። ሌላው እነ ኤፍሬም ይሻላሉ። ኤፍሬም ታጅራ የሆነ ጥፋት እንዲሰሩ እነሱ አሁን ላይ ያሉት በቃ ፍቅር ላይ ናቸው። በቃ እንደነሱ መሆኑ ያለባችሁ ብዬ ነው የማስበው። እንደኔ እንግዲህ እችን አስተያየት ይዤ ነው የመጣሁት። እንግዲህ እግዚአብሔር አምላክ ያስተካክላችሁ፣ ሀገራችንን ሰላም ያደርግልን። እኛም የወጣነው በሰላም ለሀገራችን ያብቃን እላለሁ። ውዶቼ ማለት ውዶቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም አበረታቱኝ እላለሁ። በስደት ነው ያለሁት። ሀገሬ ገብቼ ደግሞ በደንብ እንዲሰራ እንድታበረታቱኝ ነውና እግዚአብሔር አምላክ ሁላችንም ጋር ይሁን። ሀገራችን ሰላም ትሁን። ኢትዮጵያ ሰላሟ ይብዛልን፣ ህዝቦቿ ሁላችንም ሰላም ይሁን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። ባይ ባይ።